የአዲስ አበባ ከተማ አስተዳደር የነዋሪውን የኑሮ ጫና ለመቀነስና የገበያ ሁኔታ የተረጋጋ ለማድረግ በርካታ እርምጃዎችን እየወሰደ እንደሆነ ይታወቃል። በተለይ ከውጭ ሀገራት የሚገቡ ምርቶች በሀገር ውስጥ እንዲመረቱ ምቹ ሁኔታ በመፍጠር የሀገር ውስጥ ኢኮኖሚው እንዲነቃቃ ከማድረግ ጀምሮ የኢንዱስትሪና የግብርና ምርቶች በቀጥታ ከአምራቹ ወደ ተጠቃሚው በተመጣጣኝ ዋጋ እንዲቀርብ ማድረጉም ተጠቃሽ ነው። ይህንንም ውጤታማ ለማድረግ የአዲስ አበባ ንግድ ስራዎች ድርጅት የተባለ መንግስታዊ የልማት ድርጅት በማቋቋምም ወደ ስራ ገብቷል። ድርጅቱ ወደ ስራ ከገባ ገና 1 ዓመት ቢያስቆጥርም በዚህ አጭር ጊዜ በከተማዋ የምርት አቅርቦት እጥረት እንዳይከሰት በርካታ ተግባራትን አከናውኗል የሚሉት የድርጅቱ ስራ አስኪያጅ አቶ መስፍን አሰፋ በዚህም በቂ አቅርቦት እንዲኖር መሰራቱን ይናገራሉ። ባለፉት 1 ዓመት ጊዜ ውስጥ የግብርናና ኢንዱስትሪ ምርቶችን በስፋት ለከተማችን ስናቀርብ ቆይተናል። በዋናነት የኢንዱስትሪ ምርቶች የምንላቸው እንደ ፓስታ፣ እንደ መኮሮኒ የመሳሰሉ ዘይት፣ ስኳር የመሳሰሉ ምርቶችን ከግብርና ምርቶች ጋር ተያይዘውም ደግሞ ልክ እንደዚህ ጤፍ እና መሰል ምርቶችን በስፋት እንቁላል፣ ዶሮ የመሳሰሉ ምርቶችን በስፋት ስናቀርብ ቆይተናል። በተለይ ህብረተሰቡ በየዕለት ተዕለት እንቅስቃሴ ውስጥ የሚጠቀምባቸውና ከዋጋ ንረቱ ጋር የተያዙ ምርቶች ላይ ትኩረት አድርገን ነው እየሰራን ያለ ነው። በከተማ በአሁኑ ወቅት 4 የምርት ማከማቻ መጋዘኖች መኖራቸውን ያነሱት ኃላፊው የጤፍ ምርትን ብቻ ብናይ ከ35 ሺህ ኩንታል በላይ የምርት ክምችት መኖሩን ገልጸው የምርት አቅርቦት ብቻ ሳይሆን ገበያው ላይ ካለው ዋጋ ከፍተኛ ቅናሽ እንዲኖር በማድረግ ሽያጭ እየተከናወነ መሆኑን አብራርተዋል። አሁን ባለንበት ነባራዊ ሁኔታ ከተማችን ላይ ወደ 4 የሚጠጉ ቦታዎች ላይ ምርት ማከማቻ መጋዘኖች አሉ። ጀሞ ላይ፣ ለሚኩራ ላይ፣ ኮልፌ ላይ እንዲሁም ደግሞ መሻለኪያ አካባቢ ላይ እንደዚህ የምርት ማከማቻ መጋዘኖች አሉ። እነዚህ መጋዘኖች ላይ